ሁለቱ ኩላሊቶቻችን በቀን ውስጥ 150 ሊትር ያህል ደም እንደሚያጣሩ ታውቃላችሁ? ከየት መጣ ያስብላል። ደም ሁሌም በእንቅስቃሴ ላይ ነው። በአማካይ በሰውነታችን ውስጥ ያለው የደም መጠን 5 ሊትር ነው። ይህ ደም ከልብ ተነስቶ ወደ ተለያዩ ሰውነታችን ክፍሎች በአርተሪዎች አማካይነት ይሄዳል። ተመልሶ ደግሞ በቬኖች አማካይነት ወደ ልብ ይመጣል። አሁንም ይሄዳል ይመጣል። በእንቅስቃሴ ላይ ነው። ጤነኛ ለሆነ ወጣት ሰው ሁለቱ ኩላሊቶች በደቂቃ ውስጥ ከ90 እስከ 120 ሚሊ ሊትር ያህል ደም ፊልተር አውት ያደርጋሉ፣ ያጣራሉ። አማካዩን 105 እንውሰድ። እንግዲህ በ24 ሰዓት ውስጥ ማሰብ ነው። 24 ሲባዛ 60 ሲባዛ 105 ወደ 150 ሺህ አካባቢ ሚሊ ሊትር። ይህን ወደ ሊትር መቀየር ነው። 150 ሊትር። ይህን ያህል ደም ነው ፊልተር አውት የሚያደርጉት የሚያጣሩት። በደንብ ታትረው ነው የሚሰሩት። በዚህ ቪዲዮ ልነግራችሁ የምፈልገው ወሳኝ ነጥብ ግን ይሄ አይደለም። እኒህን ታታሪ የሰውነታችን ክፍሎች ጤንነታቸውን የምንጠብቅበትን 3 ወሳኝ መንገዶች ልነግራችሁ ነው። ለኩላሊቶቻችን ዋነኛ ጠላት የሆኑት ከፍተኛ የደም ግፊትና የስኳር በሽታ ናቸው። የደም ግፊትና የስኳር መጠንን በመቆጣጠር የኩላሊቶቻችን ጤንነት መጠበቅ እንችላለን። ጨውና ስኳር መቀነስ፣ የአካል ብቃት እንቅስቃሴ ማድረግ፣ ክብደትን ማስተካከል፣ በሐኪም የታዘዘ መድኃኒት ካለ እሱን መውሰድ፣ ክትትልን አለማቋረጥ። ሁለተኛው የኩላሊቶቻችንን ጤንነት የምንጠብቅበት መንገድ በቂ ውሃ መጠጣት ነው። በቀን 2 ሊትር እና ከዛ በላይ ከ8 እስከ 10 ብርጭቆ ውሃ መጠጣት። ኩላሊቶቻችን ደምን ፊልተር አውት እያደረጉ እያጣሩ ማይጠቅሙ ቆሻሻ የሆኑ ጎጂ የሆኑ ቶክሲኖችን፣ ሳብስታንሶችን በሽንት አማካኝነት ያስወግዳሉ። ይህን ስራቸውን ሲሰሩ ግን በቂ ውሃ ይፈልጋሉ። ስለዚህ በቂ ውሃ መጠጣት አስፈላጊ ነው። ሶስተኛው ለኩላሊት ጠላት የሆኑ መድኃኒቶችን አዘውትሮ አለመውሰድ ነው። ብዙ መድኃኒቶች አሉ፣ ኔፍሮቶክሲክ የሆኑ ኩላሊትን የሚጎዱ መድኃኒቶች አሉ። ነገር ግን ኮመንሊ አቬሌብል የሆኑና ብዙ ሰው ሊጠቀማቸው የሚችሉት መድኃኒቶች ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የተሰኙት ናቸው። እነ አይቡፕሮፌን፣ ዳይክሎፌናክ፣ ኢንዶሜታሲን፣ አስፕሪን፣ ሜሎክሲካም፣ ናፕሮክሰን የመሳሰሉት መድኃኒቶች ጠላት ናቸው ለኩላሊቶቻችን። ስለዚህ እኒህ መድኃኒቶች ማዘውተር አስፈላጊ አይደለም። እኒህም በማድረግ የኩላሊቶቻችንን ጤንነት ልንጠብቅ ያስፈልጋል። ሰላም ቆይልኝ።